አብይ ሱኮ ሪፎርመር ነበር እንደው የማይሆን ሰው ጋር ተሻርኮ ምክንያቱም መጽሐፍ ቅዱስም ይላል መጥፎ ባልንጀርነት ያጠፋል ይላል ባድ አሶሲዬሽን ይላል አይ መጥፎ ባልንጀርነት ያጠፋል አቃለሁ ባልንጀርነቱን የመረጠው ራሱ ነው ምክንያቱም እሱ የፈለገው ኢሳያስን አጋግሎ የሆነ ጠላቱን ያንበረክካል ዋና እንቅፋት የሚለውን ለሱ ሄጅሞኒ ለሱ አምባገነንነት እንቅፋት የሚባለው የትግራይ ህዝብ ነው በነገራችን የትግራይን የማስተዳደር ፍላጎት የላቸው ጠፍቶ ነው ማየት የሚፈልጉት ትግራይ ተዳክሞ ኢማስኩሌትድ ሆኖ ይሄንን ትግራይን አዳክማል ከነሱ ጋር ሆኖ አማራ ይዳከማል ኤርትራ ይዳከማል ከዛ በአዲስ ጉልበት እነ ሽመልስ ልዩ ኃይል ብሎ ይሰበሰቡት አለ እሱን ደግሞ ይዞ ታንክ ያንጋጋ አስመራ ይገባል ቀይ ባህር ድንበራቸው ነው ይላል ከዛ የኢትዮጵያን ታላቅነት የመለሰ ተብሎ በአማርኛ ይዘፈንለታል በርካታ እንደዚህ አይነት ሰው ገለህ መጨረሻ ይዘፈንልሃል ግን ደግሞ ዘፈን አለ የማን ቤት ጠፍቶ የማን ሊበጂ የሚል ዘፈን አለ የአማርኛ ዘፈን እሱን ነው ይፈጠሩ ያሉት የማን ቤት ጠፍቶ የማን ሊበጂ ነው ይያለ ያለው ኢሳያስ ያውሬ መራቢያ አረጋዋለሁ ዘፈንህን ነው እየደገመ ያለው ኢሳያስ